ፍቅረኛሽን ወይም ወንድ ልጅን ካንቺ መለየት እንዲፈራ አንቺን መተው ማሰብ እንዳይችል ማድረግ የምትችው የሚለው ነው በዛሬ ቪዲዮአችን ላይ የምናወራው። እውነት ለመናገር አንድ ሴት ልጅ አንድን ወንድ እሷን ማጣት እንዲፈራ ካደረገችው በእርግጠኝነት እናገራለሁ አሳምነዋለች። በቃ ኃይለኛ ፍቅር ከሷ እንዲይዘውና ከሷ ጋር ምርጥ ህይወት ሊኖረው እንደሚችል እሷን ማግባት ህልሙ እንዲሆን አድርገዋለች። ታዲያ ይሄን ክሬዲት ማን ነው የሚወስደው? እሷ ናት አይደል የምትሆነው እንጂ ወንዶች እኛ በምናደርግላቸው ነገሮች በምንሰጣቸው እንዲሰማቸው በምናደርገው ስሜት እውነቴን ነው የምላችሁ የምታስቡትን አይነት ፍቅር የምታስቡትን አይነት ቦታና የምታስቡትን አይነት ፊውቸር አይሰጡንም። ነገር ግን ለራሳችን የምንሰጠው ራሳችን ላይ ኢንቨስት የምናደርገው ለራሳችን እንዲሰማን የምናደርጋቸው ስሜቶች ግን በእነሱ አይን ውስጥ በእነሱ ልብ ውስጥና በእነሱ ፊቸር ውስጥ እንድንኖር ያስገድዳል። አብዛኞቻችን ግን ተፈጥሯችንም እኛ ሴቶች ስናፈቅር ስንወድ ሞር ኢንቨስት የምናደርገው ለዛ ስሜታችን ነው፣ ለዛ ሰው ነው። ግን ምን ይለናል ስነ ልቦና? ሰዎችን እንደ መጫን ነው፣ ፑሽ እንደማድረግ እንደ መግፋት ነው። እነሱን ባሳየናቸው በቃ ራሳችንን በተለይ ችላ ብለን ከሆነ ለራሳችን የምንሰጠውን የነበረውን ክሬዲት ሊሆን ይችላል፣ ቦታ ሊሆን ይችላል እያላላን እየቀነስን ከሆነ ለእነሱ የምንሰጠው እንደውንም እንዳይታያቸው ፍቅራችን፣ ዋጋችን የከፈልነው ሊሆን ይችላል ልንሰጣቸው የፈለግነው እያንዳንዱ ነገር እንዳይታያቸው ወይም ብላይንድ እንዲሆን ያደርጋሉ። ነገር ግን በደንብ ራሷ ላይ ከሰራች አንድ ሴት በደንብ ራሷን ካወቀች ምን እንደምትፈልግ እና ደግሞ እንዴት እንደሚሰራ የወንድ ልጅ አይምሮ፣ የወንድ ልጅ ስነልቦና፣ የወንድ ልጅ ተፈጥሮ ወይም ዲዛይን እንዴት እንደሚሰራ አዌርን ከሆነች በእርግጠኝነት ነው የምነግርሽ አንቺን ከህይወቱ ማጣት እንደማይፈልግ ቁጭ ያደርግልናል። ታዲያ እነዚህ ብቃቶች ወይም እነዚህ ማንነቶች ምንድናቸው የሚለው ነው በደንብ የምናወራው። አንድ ነገር እንድታውቁ ፈልጋለሁ። የሆነን ወንድ ህይወትሽ ውስጥ ለማቆየት አሊያም ደግሞ እሱን በፍቅርሽ ጠብ ለማድረግ የምታመጩ ካራክተሮች አይደሉም እነዚህ። ራሳችንን ለመጥቀም፣ ራሳችንን መውደዳችንን ለራሳችን ለማሳየት፣ ራሳችንን ለመሸለም ወይም ለራሳችን የሰጠነውን ቦታ በግልጽ ለማሳየት ራሳችን ላይ መስራት ስላለብን ብቻ ነው እነዚህ ካራክተሮች ሊመጡ የሚገባው እንጂ እሱን ፍለጋ ወይም እሱ እንዲወድሽ ብለሽ ካደረግሽው አይገባሽም። ራሱ ለምን እያደረግሽ እንደሆነ ወይም ሪል ስሜቱን ስለማታውቂ የሆነ ሰዓት ያ ወንድ ከሌለ ፌል ሊያደርጉ ይችላሉ። ነገር ግን ለራስሽ ብለሽ ከሆነ የምታደርጊያቸው ሁሌም ከራስሽ ጋር እንደ ልምድ ይኖራሉና ሁሌም የሚጠቅሙሽ ናቸው የሚሆኑት። ሀይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ 2። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላርጋችሁ ባካችሁ አርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ለብዙ እህቶቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው ሀሳብ አስተያየታችሁ መጻፍና የቪዲዮውን ሀሳብ ላይክ ማድረግ እንዳይረሳ። አብራችሁን ቆዩ። አንደኛው አንድ ወንድ ልጅ መተው ወይም ማጣት የማይፈልጋት ሴት በራሷ መታመንና የምትተማመንን ሴት ናት። በራሷ መታመንና የምትተማመን ሴት ላይ የሚታየው አቅም የሚታየው ማንነት ከሰዎች ምንም የማትጠብቅ ናት። አንድ በራሴ እተማመናለሁ የምትል ሴት በመጀመሪያ ደረጃ ኦቨር አይደለችም፣ ወይም ሰዎችን የምትነካ ሰዎች ላይ ጀጅ የምታደርግ ሰዎችን በመምረጥ ወይም እነሱን በማጣጣል ጊዜዋን የምታጠፋ አይደለችም። በራሷ ታምናለች። ፍቅር ይዛታል። ሰው ነኝ ብላል በጣም ፍቅር ይዘኛል ብላ ታምናለች። ያፈቀረችውን ሰው እንዴት ትሪት ማድረግ እንዳለባት ታውቃለች። ፍቅር እንዴት መስጠት እንዳለባት ታውቃለች። ፍቅሯንም ስትሰጥ ፍቅሯንም ስታሳይ ታዲያ አትሰስትም፣ ወይም ስትሰጥ የምትጠብቀው ነገር የለም። ያንን ነው ማወቅ ያለባችሁ። ስለ ፍቅር እያወራን ያለው ፍቅር ፓርት ላይ ያለውን ብቻ ነው እየነገርኳችሁ ያላችሁ። ታዲያ ያንን ፍቅር ስትሰጠው ያንን ቦታ ስትሰጠው ለሱ የሰጠችውን እያንዳንዱን ነገር በአግባቡ መኖር ከማይችል ወይም ካልተቀበለ ወንድ ፊቷን አዙራ ለመሄድ ወይም ያን ያህል ጥንካሬና በራስ ማመን እንዳላት የምታሳይናት ታዲያ እንጂ እሱን ስላፈቀረች እሱን ስለወደደች የነበራትን ማንነት የምትሸረሽር ወይም እሱ ከሌለ ሀዘን ውስጥ የምትገባ ያለ እሱ ነገ የሚባል ህይወት እንደሌላት የምታስብ አይደለችም። በራሳችን ስናምን በራሳችን ሁሉን ነገር ለራሳችን ማድረግ እንደምንችል አሁን ከሱ የምትፈልጊውን ደስታ ከሱ የምትጠብቂውን ሰፖርት ከሱ ጋር የምታጠፊውን ቆንጆ ኳሊቲን ታይም ነው ለራሷ መስጠት የምትችል ሴት እንደሆነች ጠንቅቃ ነው የምታውቀው። ይሄ ማንነት፣ ይሄ ኳሊቲ፣ ይሄ ስታንዳርድ ካለሽ
ሂኖ ባይዞ በደንብ ነው የሚያውቀው፣ በደንብ ነው የሚታይብሽ። ሊሂድ ቢል ልተዋት ቢል ልራቃት ቢል ህይወቴ ውስጥ ባትኖር ብሎ ሲያስብ እሷን ምንም እንደማይጎዳት ወይም ከሷ ምንም እንደማይቀንስ ከሱ የተሻለ እንደምታገኝ በደንብ ነው የሚያውቀው። ምክንያቱ በእያንዳንዷ ድርጊቷ ላይ ይናገራል፣ ለሱ ያረጋግጥለታል። ከሱ እንደማጠብቅ በእያንዳንዱ ነገር ላይ ስለምታሳየው ፍቅሯ ግን እስቲ ታዩት። በጣም የምንወደውን ሰው ስንንከባከብ፣ ስንሰጠው፣ ፍቅር ስንጠብቀው ያንን ሼር ማድረግ ከቻለና ይህንን አድርግ፣ እንደዚህ አፍቅረኝ፣ እንደዚህ ውደደኝ፣ ለምን እንደዚህ ታደርገኝ፣ ለምን ስልኬን አታነሳም፣ በዚህ ገባህ፣ በዚህ ወጣህ አትለውም። በራሷ ታምናለች። ወዷት እንዳለ የኃላፊነቱን እየተወጣ ነው። ታዲያ አልተስማማኝም፣ ከኔ ጋር አብሮ አይሄድም፣ ይሄ ነገሩ ልክ አይደለም ብላም ካመነች እኮ ፊቷን አዙራ ነው የምትሄደው። ምክንያቱም ደግሞ አንድን ሰው እኛ ተጭነ ነው ወይ እኛ አስተማር ነው ወይ እኛ ዳይሬክት አድርገ ነው ልንቀይረው የምንችለው ለእኛ ያለውን እይታ ብቻ ነው እንጂ ለእኛ እሱ የሚሰጠውን ስሜት መቀየር አንችልም። በዚህ ስለምታመን እንደምትሄድ ያውቃል። ሄዳም የተሻለ እንደምታገኝ ስለሚያውቅ ምን ያደርጋል? ተጠንቅቆ ላጣት አልፈልግም፣ ማጣት ወይም መለየት ከሷ በጣም ነው የሚያስፈራኝ ብሎ ስርዓቱን ይዞ ይኖራል። ሁሌም ቢሆን በራስሽ የምታምኚ እሱ ባይኖር የተሻለ የሚገባሽ የተሻለ ቦታ እንደምትደርሺ ጠንካራ የሆነ እምነት እንዳለሽ እና በራስ መተማመን እንዳለሽ በድርጊቶችሽ አሳይው ለአንድ ወንድ ልጅ። እዛ ለውጡን ታያለሽ። ሁለተኛው አንቺ ከሱ መለየት ካልፈራሽ እሱ ከአንቺ መለየት እንዲፈራ ማድረግ ትችላለሽ። በራሱ ሲጀመር ወንዶች አንድ ሴት ከሷ እንዳይለይ ብላ መቻል የሌለባትን ማለፍ የሌለባትን ወይም መቋቋም የሌለባትን ነገሮች ስትችል ስታልፍ ስትቋቋም ነው እሷ ህይወት ውስጥ ኖረች አልኖረች ግድ ማጣት የሚጀምረው። ለእሷ ያለው ፍቅር ለእሷ ያለው አትራክሽን ፌድ ማድረግ የሚጀምረው። አቋም እንደሌላት ጠንካራ እንዳልሆነች የሚገባትንና የማይገባትን የማታቅ ለስሜቷ ብቻ ስለወደደችው ብቻ ምንም የምታደርግ አይነት ሴት እንደሆነች የእሱ ስነ ልቦና ያምናል። ነገር ግን አንቺ ባውንደሪ ሲኖርሽ አቋም ሲኖርሽና ለስሜትሽም ለስነ ልቦናሽም ጠንካራና ጠንቃቃ ስትሆኝ ያንን ፓወር ሲያይብሽ ይፈራል። ምክንያቱም በድጋሚ ምንድን ነው ከአንቺ ቢላይ እሱ ነው እንጂ አንቺ የምታጭው ነገር የለም። መጀመሪያውኑም ትናገሪያለሽ፣ ስሜትሽን ትናገሪያለሽ፣ ልክልን ትቃወሚያለሽ። መቋቋም ማትሽውንም እንደማትቋቋም ይቃል። በነዛ በእያንዳንዱ ነገር በምታደርጊው ለራስሽ በምትቆሚው ለራስሽ በምትሰጩ ቦታም ክብር ውስጥም ጠንካራ ፍቅር ላንቺ እንዲኖረው እያደረግሽ ነው የምትሄጂው። አብዛኞቻችን የሚመስለን እሺ ስላልናቸው ስለቻልናቸው ስለታገስናቸው ስላለፍናቸው የሚወዱን የሚያፈቅሩን ለእኛ የሰጡን ቦታ የሚጨምር ነው የሚመስለው። ኖ እየዘቀጠ ነው የሚሄደው። በቃ የሰው ልጅ ዲዛይን የተደረገም እንኳን እነሱ እኛ ራሱ አትራክሽን የምናጣው ሁሉንም እሺ ሲለን ድንበር ሳይኖር ረፊ ተይ ልክ አይደለም ምናምን ሳይለን ሲቀር እኮ ለዛ ወንድ ያለውን ክብርና ቦታ እኮ እያጣን ነው የምንሄደው። እኛ ራሳችን እኮ ነው የምላችሁ። እና አንቺ ከሱ ለመለየት የሚያደርጋቸው ልክ ያልሆኑ ነገሮችን በሙሉ ፍቃድ ካልሰጠሽው ወንድ ልጅ አንቺን መተው ይፈራል። ምክንያቱም በየቀኑ ምን ይመጣል? ጠንካራ ፍቅር ላንቺ ስለሚኖረው ያንን ፍቅር ማጣት ስለማይፈልግ ተጠንቅቆ ይኖራል። አትላይ እሱ አንተን ለማጣት ምንም አይነት ግዴለሽነት በቃ ሄዳለዋ ሙቮን አደርጋለሁ። ለአንተ ያለኝ ፍቅር ይግደለኝ፣ ለራሴ ያለኝን ክብር ለራሴ ያለኝን ቦታና ዋጋ ግን አራጣም በይው። ያንን ካራክተር ካየብሽ ያንን ጥንካሬ ካየብን ከአንቺ መለየት ይፈራል። ሶስተኛ ወንድ ልጅ ከአንቺ መለየት የሚፈራው ኢንዲፐንደንት ስትሆኝ ነው። ከሱ በብዙ ቪዲዮዎቻችን ላይ እናወራለን አይደለ? የሱ የስሜት ጥገኛ ስፔሻሊ ካልሆንሽ ለትንሹም ለትልቁም እሱን የማትፈልጊ ከሆንሽ ለቀንሽ ለውሎሽ እንኳን ደስ ማለትና መደበር የሱን ስልክ አለማንሳት እሱ ለአንቺ አለመደወል ቴክስት አለመላክን ምጠብቂ ከሆነ ወይም በዛ ላይ የተመሰረተ ከሆነ ሁላችንም ጠንካራ ፍቅር ሊኖረን ይችላል። በተለይም ፍቅር ሲጀመር ደስ የሚል ስሜት ነው፣ ይረብሻል፣ ምን ይላል። ነገር ግን ነገ ተመሳሳይ አይነት ኢነርጂ ውስጥ ላንኖር እንችላለን። ሞር የሚያስፈልገን ክብር እንደሆነ መደመጥ እንደሆነ ሰፖርት እንደሆነ እናውቃለን። ታዲያ ነገሽን በምትፈልጊው አይነት ቢውልድ ለማድረግ ዛሬ ምን ማድረግ አለብሽ? ስሜትሽን ያዝ ማድረግ አለብሽ። ከስሜትሽ በላይ ራስሽ ላይ መስራት መቻል አለብሽ። ራስሽን ደስተኛ ማድረግ፣ ከራስሽ ጋር ማውራት፣ ለራስሽ ስጦታ መስጠት። ራስሽን ምንድን ነው የጎደለኝ እኔ ደስተኛ ለመሆን ለምንድን ነው የሰዎችን የምጠብቀው ወይም የምወደውን ሰው ስልክ ቴክስት ወይም ከሱ ጋር ማሳለፍን ለምንድን ነው የሚጠብቀው የሚለውን ጥያቄ
መመለስ መቻል አለብሽ። ያው ኢሞሽናል የሆኑ ነገሮች ስለሆኑ ነው። ኢሞሽናል በጣም ናቹራሊ ኢሞሽናል ነን። ያንን ስሜታችንን ታዲያ እንዴት ማርገብ እንዳለብን በምን መቀየር እንዳለብን አሁን እሱ ካልደወለልሽ ቴክስት ካላከልሽ የሚደብርሽ ከሆነ ምን ማድረግ ነው ሌላ የሚያስደስትሽ? ወዲያው ሽፍት አድርገሽ ስሜትሽን እንዲቀየር የሚያደርገው ካልሽ ስነ ልቦና ላይ መስራት ነው። ባይዘው ይሄንን ነገር እንዴት ላደርግ ሃንድል ላደርገው እችላለሁ? አሁን በጣም ፍቅሩ ስለሆንኩኝ እዛ ላይ ዲፔንድ ልሆን ይችላል። ያንን እንዴት ነው ሃንድል ማድረግ የምችለው የሚለው ማወቅ መቻል አለብሽ። ያንን ከሚረዳን ነገሮች ውስጥ ደግሞ በዋነኛነት በመጀመሪያ ሩቲናችንን ማስተካከል ነው። በቃ ጠዋት ሞር ቀዳሚ ነገር ምንድን ነው? ጸሎት ነው። ከሱ ቴክስት በፊት ያለኝን ነገር አስታውሶ ደስተኛ መሆን ነው። ቀጥሎ ፕሮዳክቲቭ ዴይ እንዴት አድርጌ ያሳልፍ፣ ያንን ነገር ላይ ፎከስ ማድረግ ይጠቅመኛል። እንደዚህ አይነት ነገር አዳዲስ ነገሮችን መለማመድ። በስሜት ጥገኛ መሆን ነው በአብዛኛውን ጊዜ ፌል እንድናረግ፣ ችላ እንዲሉን፣ እንዲዘጉን፣ እንዲሩቁን፣ እንዲቀየሩብን ህይወታችን ውስጥ እንዳለን እንኳን ኤግዚስት እንዳናረግ የሚያደርገው። ምክንያቱም የስሜት ጥገኛ ከሆነ እሱን ስናባረር ነው የምንውለው። እረፍት አልባ እንደሆነ ነው የሚሰማ። እያፈቀረሽ ራሱ በቃ መተንፈስ እንዳቃተው አይነት ስሜት ነው የሚሰማው። ግን አንቺ ብዙ ነገሮችሽን በራስሽ ነገሮች ላይ ጊዜሽ የምታጠፊ ከሆነ ብዙ ነገር በራስሽ የምታደርጊ ከሆነ ታዲያ የሱ ድጋፍ፣ የሱ ስልክ፣ የሱ ፍቅር፣ የሱ እንክብካቤ አያስፈልግሽም እያልኩሽ አይደለም። በፍቃደኝነት ሲመጣ በፍቃደኝነት ሲሰጥሽ የዛኔ ምን ይሆናል? ጣፋጭ ይሆናል፣ ስሜት ያለው ይሆናል። ግን ይህንን ለመቀበል በምትታገይበት ሰዓት እሱን ረፍት አርባ ታደርጊውና ከህይወቱ እንድትወጪለን ነው የሚፈልገው። ነገር ግን በራስሽ ማድረግ የምትፈልጊ የእሱ ጥገኛ እንዳልሆንሽ ሲያገር ይሄ ተፈጥሮ በራሱ እኔ ወንድ ነኝ ሪስፖንሲብል አለብኝ ለፍቅረኛዬ ለምወዳት ሴት የሚለው ይመጣል። ያንን ሲያደርግ ደግሞ ደስተኛ እንደሆንሽ አመስጋኝ እንደሆንሽ እና በዛ ነገር በፈቃደኝነት ስላደረገው እንደወደድሽው ለዚህ ምርጫዬ እንደሆንክ ብለሽ ማሳየት ሪያክት ማድረግ ባላንስ እንዲሰራ ያደርጋል ፍቅራችሁ። በእነዚህ ምክንያት ምን ያደርጋል? አንቺን ማጣት በጣም ነው የሚፈራው። ከአንቺ መለየት የቀልድ መጥቶ ከአንቺ ጋር ይቆያል። ስለዚህ ብዙ ነገራችንን በራሳችን ማድረግ ፐርፐዝሊ እሱን መጠበቅ ፐርፐዝሊ ከሱ ጋር ነገሮችሽን ማያያዝ የለብሽም። እንዳልኩሽ ግን አላስፈላጊ ነገር አይደለም አላልኩኝ። ኢንዲፔንደንት ሁኚ። የዛኔ አንቺን መተው ወይም ማጣት ያስፈራዋል። አራተኛ ወንድ ልጅ መተው ወይም ማጣት የሚፈራት ሴት ጀጅ የማታደርገውን ነው፣ ማታጣጥለውን ነው፣ አክሴፕት ያደረገችውን ሴት ነው። ብዙ ጊዜ አስመስለው የሌላቸውን አለኝ ብለው ያልሆነ ማንነታቸውን ይዘው የሚመጡበት ዋነኛው ምክንያት በቂ አይደለውም ብሎ ሊያስብ ይችላል። አንቺን ለመጥበስ ሴት ልጅ እንዲህ ናት ብለው ያሰቡት አለ። ገንዘብ ትወዳለች ወር ብላ ብላ ያንን ነገር ሰጥቻት ብሎ ነው የሚመጣው። ግን አንቺ ወደ አንቺ መጣ ህይወትሽ ውስጥ ኖር አይደለ ሰፖርቲቭ ሆኖ መሆን ያለብሽ። በመጀመሪያ በራስሽ የምታምኚ ከሆነ ራስሽ የምትወጂ ከሆነ ራስሽን ያከበርሽ ሴት ከሆንሽ ከሱ ጋር ስትሆኚ ሪዝንሽን ታውቂዋለሽ። እሱን ልታፈቅሪበት ወይም እሱ ህይወትሽ ውስጥ ሲመጣ የተቀበልሽበት ምክንያት ክሊር ነው በቃ አይደለ። ያ ምክንያት እስካለ ድረስ ሌላው ምንድን ነው? አክሴፕት የሚደረግ ነው፣ ሪስፔክት የሚደረግ ነው። አለቀ። ከቤተሰቡን ካልወደድሽ፣ ጓደኞቹን ካልወደድሽ፣ ስራውን ካልወደድሽ፣ ውሎውን ካልወደድሽ፣ ካራክተሩን ባህሪውን ካልወደድሽ፣ እነሱ ከሱ ጋር እንዳትቆይ የሚያደርጉሽ ከሆነ እናቴ ትሄጃለሽ። ሙቮን ይደረጋል፣ እግራችን ይንቀሳቀሳል፣ ልባችንም አብሮን ይሄዳል። ነገር ግን እሱን የሆነ ፓርቱን የፊቱን መልክ ወይ ኪሱን ወይ የሆነ ቦዲውን ወይ ጥንካሬውን ወይ ስራውን ወደሽለት የሚወዳቸውን ሰዎች የምትርቂበት ከሆነ የምታጣቂበት፣ እነሱን እንዲርቅ እነሱን እንዲተው የምትጠይቂው ከሆነ የምትታገዩ ከሆነ ፌል ታደርጊያለሽ። እንደሆንም ሳታስቢው ድንገት አረ ማንሽ አላቅሽም ይልሻል። ማንወዳቸውን ነገሮች እናክብርላቸው፣ ማንችላቸውን ነገሮች እንቀበልላቸው። ከዛ ውጪ ደግሞ ምናልባት የሚስተካከል ነገር ከሆነ ባህሪ ከሆነ ማኗኖር ነገር ከሆነ ማውራት ኮሚኒኬት ማድረግ። በዛ ማይስማማው ከሆነ የባህሪው ደግሞ ነገም ቢሆን ለትዳር ሞለ ለሁለት ቀን አብሮም ለመቆየት አይመችም። ያንን ካየሽ መሄድ እንደምትችይ አይነት ሴት እንደሆንሽ አረጋግጪለት። አለቀ። ከዛ ውጭ ግን ወንድ ልጅ ጀጅ የማታደርገውን አክሴፕት የምታደርገውን ያ ማለት የምትረዳውን ሴት የሚኖረውን ላይፍ ባትወድለትም የምታከብርለት ሁሌ በዛ ነገር ላይ ማትጨቃጨቀውን መተው ማይችለውን መቀየር የማይችለውን ነገር እንዲቀየር ጫና የምታደርግበትን ሴት ህይወት ውስጥ አይፈልግም። አይደለም ማጣት ምናምን አይደለም፣ ሰው ፈልጎ ነው ከህይወቱ የምታስወጣው። አንቺ ኬር እያደረግሽ ሊመስልሽ ይችላል፣ አንቺ ለሱ ብለሽ ሊመስልሽ ይችላል። እውነታው ግን ሌላ ነው። ከነሱ ተፈጥሮ ተቃራኒ፣ ከነሱ ስነ ልቦና ተቃራኒ የምትሆኚው ማያኖርሽ ቦታ ከሆነ መሄድ የምትፈልጊው ሰው ከሆነ ደግሞ
ማክበርና መቀበል ልመጪ። ከዛ እንዴት አንቺን ማጣት እንደሚፈራ ያሳይሻል። አምስተኛው ወንዶች ማጣት ወይም መለየት የማይፈልጓት ሴት ህይወታቸው ውስጥ ካለች ስፔሻሊ ጥሩ ሴትን ነው። ብዙ ጊዜ ጥሩነትሽ የማይጠቅምሽ ሊመስልሽ ይችላል፣ ወይ ከሱ ጋር ማያዛልቅሽ ይመስላል። አትሊስት ክብርሽን አታጭበትም፣ አትሊስት በመጥፎ አትነሽበትም፣ አትሊስት ስታልፊ እንኳን ባጠገቡ በኮንፊደንስ አሊያም ደግሞ ምንም እንዳላጎደልሽ የሚሰማሽ ሴት ነው የምትሆኚው። ሴትነታችንን አለመልቀቅ ብዙ ነገር አሁን ኢንዲፔንደንት ሁኚ ስልሽ ሴትነትሽን የመተው አይነት ስሜት እንዳይሰማሽ፣ ራሳችንን መተር፣ በራሳችን ሴኪር መሆን፣ በራሳችን መተማመን ሌላ ታሪክ ነው። ለወንድ ልጅ ደግሞ መገዛት ሲወድሽ ነው። ካልወደደሽ ለምን ትገዢለታለሽ? ማን ነው እሱ? እሱ መውደድ እንዳለበት ተነግሮታል እኮ በቃ አለቀ። ሲወድሽ ለመገዛት ፈቃደኛ ስትሆኝለት ያቺ ጥሩ ሴት ማለት አይደለም። ባላንስ ሰርታ ነው። እሱን ማክበር በጣም ግዴታችን ነው። በቃ አንቺ የኔ የምትይውን ሰው ካላከበርሽው ማን ሊያከብርልሽ ነው? አንቺ ካላከበርሽው ሰው ጋር እንዴት ነው አብረሽ በፍቅር አብረሽ የምትኖኝ? አንዳንዴ ራሱ አይገባኝም። ስለዚህ ማክበርሽን ማሳየት መልካም ሴት ናት እንዲልሽ በሰዎች ፊት አይደለም። አለመግባባት ሲፈጠር ሊሆን ይችላል፣ የሆነ ነገር ግጭትም ሲፈጠር በሰዎች ፊት አይደለም ባልሽን መናገር፣ የምትወጂውን ሰው መናገር፣ ፍቅረኛዬ ወይም ወደዋለሁ ብለሽ ያሰብሽውን ሰው ዝቅ ማድረግ። ለብቻችሁ ስትሆኚ ነፃነት ሜዳው ላይ እንደፈለግሽ ስትሆኚ፣ ፐብሊክ ቦታ ላይ ግን ዝም ስትይለት፣ ስታከብሪው፣ ከሀሳቡ ስትስማሚለት ንግስቱ ነው የምትሆኚው። ከአንቺ ምንም አያገኝሽም፣ ደግሞ አትገኝም። ሲጀመር በብዙ ነገር በራሷ የምታደርግን ሴት እሱ ጋር ስትሄድ ግን ሚስቱ እንደ ልጅ የምትሆን በጣም ስስ መልካም ኬር የምታደርግለት ሴት ስቲል ግን በራሷ ማትደራደር ማትገኝበት ማትቋቋመው ክብሯ የሚነካ ፍቅሯ በቂ እንዳልሆነ ካሰበችም የምትሄድን ሴት ቢውልድ ካደረግሽ ደስ የሚል የፍቅር ህይወት ትኖሪያለሽ። ሴትነትሽን ባለመርሳት ውስጥ ብዙ ነገር ባላንስ የሚስተው ይሄ ነው። በቃ እነሱን የሚመስላቸው አንቺ ኢንዲፔንደንት ስትሆኚ ፍቅር ማትቀበይ ይመስላል። ፍቅር መቀበል የምትችይ መልካም መገዛት እንደምትችይ በእያንዳንዱ ነገር ውስጥ አሳዩ። ፍቅርሽን አሳዩ። ሲሰጥሽ መቀበል ብቻ አይደለም መስጠት መልመድ። እንደዚህ አይነት ነገሮች በራሱ ባይወድሽ ሳይፈልግ ለሌላ ነገር እንኳን መጥቶ ገዝተሹ እዛው ታስቀሪዋለሽ። ከአንቺ መለየትን እንደሚፈራ አትገኝ የምትችይ ሴት ብሎ እንዲያምን አድርጊው። ሀሳቤን ከወደዳችሁት ከተስማማችሁበት ለእኔ በላይ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ ታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።